በ1992 ዓመተ ምህረት በአሜሪካ ካሊፎርኒያ ግዛት ውስጥ በሚገኝ አንድ የምግብ እገዛ ጣቢያ ደጃፍ ላይ አንድ የ16 ዓመት ስደተኛ ታዳጊ ከእናቱ ጋር በቅዝቃዜ ውስጥ ቆሟል። እጃቸው ላይ ያለው ብቸኛው ነገር መንግሥት በነፃ የሚሰጠው የምግብ መቀበያ ኩፖን ብቻ ነበር። ዓላማቸው መኖር፣ ሕልማቸው ግን የነገን ቀን ማየት ብቻ ነበር። ነገር ግን በትክክለኛው ከ22 ዓመታት በኋላ ይህ ታዳጊ በዓለም ታሪክ ውስጥ ትልቁን የቴክኖሎጂ ስምምነት ይፈጽማል። ያ የነፃ ምግብ ሰልፈኛ የፌስቡክ ባለቤት ማርክ ዙከርበርግን $19 ቢሊዮን እንዲከፍለው ያደርገዋል። ይህ ታሪክ ስለ ስልኮቻችን ላይ ስላለው መተግበሪያ ብቻ አይደለም። ይህ ታሪክ ስለ ጽናት፣ ስለ ክህደት እና ዓለምን ስለቀየረ አንድ ምስጢራዊ ሰው ነው። የጃን ኩም ታሪክ። ታሪካችን የሚጀምረው በ1976 በዩክሬን ኪየቭ ከተማ አቅራቢያ በሚገኝ አንድ ትንሽ መንደር ውስጥ ነው። ጃን ኩም የተወለደው በኮሙኒስት ሶቪየት ኅብረት ጨለማ አገዛዝ ስር ውስጥ ነበር። ቤታቸው ውስጥ የሞቀ ውሃ የለም። ኤሌክትሪክ በየጊዜው ይቋረጣል። ከሁሉም በላይ ግን የነፃነት አየር አልነበረም። መንግሥት እያንዳንዱን ዜጋ ይሰልል ነበር። ጃን በልጅነቱ እናቱ በስልክ ስትደውል ሁል ጊዜ ድምጿን እንደምትቀንስ ያስተውላል። ምክንያቱም ስልኩ በመንግሥት ይቀረጽ ነበር። ይህን ያውቁ ኖሯል። ዛሬ በቢሊዮን የሚቆጠሩ ሰዎችን በስልክ ያገናኘው ሰው በልጅነቱ ያደገበት ቤት ውስጥ ስልክ እንኳን አልነበረም። አዎ፣ ጎረቤቶቹ ጋር ሄዶ በስርቆት ካልሆነ በስተቀር የስልክ ድምፅ ሰምቶ አያውቅም ነበር። ይህ የቁጥጥርና የስልኮች እጥረት በውስጡ አንድ ትልቅ እልህ ፈጠረ። በ1991 የሶቪየት ኅብረት ስትፈርስ ግን ማምለጥ ግድ ሆነባቸው። ፖለቲካዊ ውጥረቱ ሲበረታ የጃን እናት አንድ ከባድ ውሳኔ ወሰነች። የ16 ዓመቱን ልጇን ይዛ ወደ አሜሪካ ለመሰደድ ወሰነች። ነገር ግን አባቱ ከነሱ ጋር መምጣት አልቻለም። በዩክሬን ለመቅረት ተገደደ። ጃን አባቱን ለመጨረሻ ጊዜ ማቀፉ እንደሆነ አላወቀም ነበር። እናትና ልጅ ካሊፎርኒያ ማውንቴን ቪው ሲደርሱ ምንም አልነበራቸውም። የያዙት ሻንጣ የተሞላው በልብስ ሳይሆን አሜሪካ ገዝተውት ለሚቸገሩት የጽህፈት መሳሪያ ደብተሮችና እስክሪብቶዎች ነበር። ምክንያቱም አሜሪካ ውስጥ ደብተር መግዣ ገንዘብ እንደማይኖራቸው እናቱ ታውቅ ነበር። መንግሥት ለአነስተኛ ገቢ ያላቸው ስደተኞች በሰጣቸው ባለ 2 ክፍል አፓርታማ ውስጥ ጃንና እናቱ መኖር ጀመሩ። ብዙም ሳይቆዩ እናቱ በካንሰር በሽታ ተያዘች። ይህ ትልቅ መርዶ ቢሆንም በአሜሪካ ሕግ ሕመምተኛው መንግሥት የሚሰጠውን ነፃ የሕክምና እርዳታና አነስተኛ ድጎማ እንዲያገኝ ስላደረገው በደህንነታቸው ውስጥ ሕመሟ ለምግብ መግዣ ሆነላቸው። ጃን የቤቱን ወጪ ለመደገፍ በአንድ ግሮሰሪ ውስጥ ወለል ጠራጊ እና መጸዳጃ ቤት ማጽዳት ጀመረ። ጠዋት ትምህርት ቤት፣ ማታ ደግሞ ሥራ። ጃን ኩም በአሜሪካ ትምህርት ቤት ውስጥ ምንም ጓደኛ አልነበረውም። በእንግሊዝኛ ቋንቋ እጥረት እና በደህንነቱ ምክንያት ይገለል ነበር። ነገር ግን ይህ የብቸኝነት ዘመን ወደ አንድ ሌላ ዓለም እንዲመለከት አደረገው። የኮምፒውተር ዓለም። ጃን በ18 ዓመቱ ስለ ኮምፒውተር ፕሮግራሚንግ ፍላጎት አደረበት። ነገር ግን በኮምፒውተርም ሆነ መጽሐፍ መግዣ አንድም ሳንቲም አልነበረውም። ታዲያ ምን አደረገ? ያገለገሉ መጽሐፍት በሚሸጡበት መደብር ይሄድና የኮምፒውተር መጽሐፍትን በውሰት ይወስዳል። ሌሊቱን ሙሉ አንብቦ ኮዶቹን በጭንቅላቱ ሰርቶ በማግስቱ መጽሐፍቱን ይመልሳል። አንድ ሳንቲም ሳይከፍል ሙሉ የኔትወርክ ኢንጂነሪንግ ዕውቀትን በራሱ ጥረት ብቻ ተማረ። ሳይንቲስት አልነበረም። ነገር ግን በትጋቱ ምክንያት ዎዎ በሚባል ምስጢራዊ የሀከሮች ግሩፕ ውስጥ ገባ። እዚያ ውስጥ ካሉ የዓለማችን ምርጥ ሰርጎ ገቦች ጋር ኮዲንግ መለማመድ ጀመረ። በ1997 በአንድ አጋጣሚ ከያሁ ድንቅ መሐንዲስ ብሪያን አክሽን ጋር ተገናኘ። ብሪያን የጃንን ቅንነትና ችሎታ ወደደ። ከጥቂት ወራት በኋላ ጃን በያሁ ውስጥ መሰረተ ልማት መሐንዲስ ሆኖ ተቀጠረ።
ስራውም የበዛበት ከመሆኑ የተነሳ ትምህርቱን አቋረጠ። ጃን ስራ በጀመረ በጥቂት ዓመታት ውስጥ ሕይወቱን ሙሉ ሲደግፉት የነበሩ አባቱ በ1997 ሞቱ። ከ3 ዓመት በኋላ ደግሞ እናቱ በካንሰር ሕይወቷ አለፈ። ጃን በዚህ ምድር ላይ ፍጹም ብቻውን ቀረ። ምንም ቤተሰብ የለውም። የነበረው ብቸኛ መጠጊያ ጓደኛው ብሪያን አክተን እና ስራው ብቻ ነበር። ለ9 ዓመታት ያው ውስጥ ከሰራ በኋላ ግን በ2007 ጃን ኩም አዲስ መንገድ ፍለጋ ስራውን ሊለቅ ወሰነ። በ2009 ጃን ኩም አንድ አዲስ ስልክ ገዛ፣ አይፎን። በወቅቱ አፕል ገና አፕ ስቶር የተባለውን መድረክ ማስተዋወቁ ነበር። ጃን አፕ ስቶርን ሲያይ የወደፊቱ ዓለም በሙሉ ወደ መተግበሪያዎች እንደሚቀየር ወዲያውኑ ተረዳ። አንድ ቀን ከጓደኞቹ ጋር በጂም ውስጥ ስፖርት እየሰራ ያለ ስልኩ ስለሚዘጋ ጓደኞቹ ሲደውሉለት አያገኘውም ነበር። በዚህም ጊዜ ነው አንድ ሐሳብ የመጣለት። ለምን ከስልካችን ስም ጎን ጂም ላይ ነኝ፣ ባንክ ነኝ ወይም ባትሪ ልዘጋ ነው የሚል ስቴት የሚያሳይ መተግበሪያ አንሰራም የሚል የመተግበሪያውን ስም ዋትሳፕ አለው። ትርጉሙ ዋትሳፕ ወይም ምን አዲስ ነገር አለ ከሚለው የእንግሊሽ የሰላምታ ቃል የተወሰደ ነው። በየካቲት 24 2009 ዋትሳፕን በይፋ አስመዘገበው። ነገር ግን የመጀመሪያው የዋትሳፕ ስሪት ፍጹም ውድቀት ነበር። ማንም አልወደደውም። ባትሪ ይጨርስ ነበር፣ ይዘጋም ነበር። ዋትሳፕ መጀመሪያ ሲወጣ ጥቂት የጃን ጓደኞች ብቻ ናቸው የጫኑት። እነሱም ቢሆኑ አፑ ስልካቸውን እንደሚያጨናንቅባቸው ቅሬታ ያቀርቡ ነበር። ጃን ፍጹም ተስፋ ቆረጠ። የቁጠባ ገንዘቡ አልቋል። ስራ የለውም። ወደ ጓደኛው ብሪያን ሄዶ ተስፋ ቆርጫለሁ፣ ሌላ ስራ ልፈልግ ነው አለው። ብሪያን ግን ሞኝ አትሁን፣ ለተጨማሪ ጥቂት ወራት ሞክረው በማለት አበረታታው። የሚያስገርመው ግን ዋትሳፕ ከመፈጠሩ በፊት ጃን ኩም እና ብሪያን አክተን ፌስቡክ ኩባንያ ውስጥ ተቀጥረው ለመስራት አፕላይ አድርገው ነበር። ነገር ግን ፌስቡክ ሁለቱንም ብቃት የላችሁም ብሎ ሳይቀጥራቸው ቀረ። ትዊተርም ውድቅ አድርጓቸው ነበር። በ2009 አጋማሽ ላይ አፕል ፑሽ ኖቲፊኬሽን የተባለውን አገልግሎት አስተዋወቀ። ይህ ማለት አንድ ሰው ዋትሳፕ ላይ ስቴት ሲቀይር ለጓደኞቹ ስልክ ላይ ፒንግ የሚል ድምፅ ይገባል። ጃን ይህንን ሲያይ አፑን ወደ ነፃ መልእክት መለዋወጫ ቀየረው። በወቅቱ የነበሩ የቴሌኮም የኤስኤምኤስ መልእክቶች በጣም ውድ ነበሩ። ዋትሳፕ ግን በኢንተርኔት ብቻ በነፃ ፎቶና ጽሑፍ መላክ አስቻለ። በጥቂት ቀናት ውስጥ ተጠቃሚዎች 10,000 ደረሱ። ከጥቂት ወራት በኋላ 250,000። ዋትሳፕ ያለምንም ማስተዋወቂያ በሰዎች ወሬ ብቻ በዓለም ዙሪያ ተሰራጨ። ጃን ኩም አንድ ትልቅ ሕግ ነበረው። በቢሮው ጠረጴዛ ላይ ምንም ማስተዋወቂያ የለም፣ ምንም ጨዋታ የለም፣ ምንም ማታለያ የለም የሚል ጽሑፍ ለጥፎ ነበር። ግላዊ መረጃ ለአስተዋዋቂዎች ላለመሸጥ ቃል ገባ። ምክንያቱም በልጅነቱ ሶቪየት ኅብረት ውስጥ ያየው የስለላ ፍርሃት በውስጡ ስላለ። የተጠቃሚዎች ምስጢር መጠበቅ ትልቁ ዓላማው ነበር። በ2014 ዋትሳፕ 450 ሚሊዮን ተጠቃሚዎች ደረሱ። የፌስቡክ መስራች ማርክ ዙከርበርግ ስጋት ውስጥ ገባ። ዋትሳፕ ፌስቡክን ሊያጠፋ እንደሚችል ገደገደው። እናም ዙከርበርግ ጃን ኩምን ወደ ቤቱ እራት ጋበዘው። ስምምነቱ ቀረበ። ፌስቡክ ዋትሳፕ በ19 ቢሊዮን ዶላር ለመግዛት አቀረበ። ይህ በቴክኖሎጂ ታሪክ ውስጥ በአንድ ሌሊት የተደረገ ትልቁ የገንዘብ ክፍያ ነበር። ጃን በአንድ ጀንበር ከእጅ ወደ አፍ ከሚኖር ስደተኛነት ተነስቶ በዓለማችን ካሉ እጅግ ባለጸጋ ቢሊዮነሮች ተርታ ተሰለፈ። ስምምነቱ ካለቀ በኋላ ጃን ኩም የፌስቡክን ውል ለመፈረም የሄደበትን ቦታ የት እንደሆነ ያውቃሉ? ከፌስቡክ ዋና ቢሮ አልነበረም። ይልቁንም ከ22 ዓመታት በፊት እሱና እናቱ በብርድ የተንቀጠቀጡ ነፃ ምግብ ለመቀበል ይሰለፉበት በነበረው በዚያ አሮጌ የምግብ ገዛ ጣቢያ ደጃፍ ላይ መኪናውን አቁሞ እዚያው መኪና ውስጥ ሆኖ ፈረመው። ይህ ለራሱና ለሞተችው እናቱ የሰጠው ትልቅ ክብር ነበር። እኛም አሸንፈናል የሚል መልእክት። የጃን ኩም ሕይወት
ለሁላችንም 3 ታላላቅ ትምህርቶችን ያስተምረናል። አንደኛው ድህነትና መከራ ሰበብ አይደሉም። ጃንኩም ኮምፒውተር መግዣ ባይኖረውም መጽሐፍ ተወሶ በማንበብ ዕውቀትን ፈጠረ። ያንተ ዛሬ ያለው ሁኔታ ነገ የምትደርስበትን ቦታ አይወስነውም። ሁለተኛው ውድቀትን አትፍራ። ፌስቡክ እና ትዊተር አትመጥንም ብለው አባረሩት። እሱ ግን የራሱን መንገድ ፈጠረ። ውድቅ መደረግ ማለት ጉዞ ማቆም ሳይሆን አቅጣጫም መቀየር ማለት ነው። ሶስተኛ በትኩረት ስራ። ዋትስአፕ ያደገው ያለምንም ማስተዋወቂያ ነው። ጃን ምርቱ ላይ ብቻ ትኩረት አደረገ። ጥራት ያለው ስራ ከሰራ ዓለም ራሷ ፈልጋ ትመጣለች። ዛሬ ዋትስአፕ ከ3 ቢሊዮን በላይ ተጠቃሚዎች አሉት። በየቀኑ በቢሊዮን የሚቆጠሩ ሰዎች ይገናኙበታል። ይህ ሁሉ የሆነው ግን በአንድ ወቅት ወለል ይጠርግ በነፃ ምግብ ሰልፍ ይቆም በነበረው እና ተስፋ ባልቆረጠው በዚያ ዩክሬናዊ ታዳጊ ጽናት ምክንያት ነው። ታሪክን ለመቀየር ዛሬውኑ ተነስ። ያንተስ ስኬት የት ነው ያለው? ይህ ታሪክ ካነሳሳና እንደዚህ አይነት ድንቅ አስተማሪና ህይወትን የሚቀይሩ የሰዎችን የህይወት ታሪክ ሁል ጊዜ ማግኘት ከፈለግ አሁኑኑ ቪዲዮውን ላይክ አድርገው። ይህንን ለጓደኞች እንዲደርስ ሼር አድርገው። እናም ሰብስክራይብ አድርገ የደወል ምልክቷን በመጫን የዚህ ቤተሰብ አባል ሁን። በሚቀጥለው ቪዲዮ ይበልጥ አስደናቂ ታሪክ ይዘንላችሁ እስከምንመጣ ድረስ ቻው።